ይሄ ታሪክ የሆነው በህንድ ሀገር ውስጥ ነው። አንድ ሰው በአንድ ከተማ ውስጥ እያለፈ ያለ የዝሆኖች ማሳደጊያ ማቆያና ማሰልጠኛ አካባቢ ሄድና በጣም ትልልቅ ዝሆኖች አንድ እግራቸውን በትንሽ ገመድ ታስረው ሳይንቀሳቀሱ በማየቱ በጣም ተገርሞ እነዚህን የሚያካክሉ ትልልቅ እንስሳት እንዴት ነው በዚህ ገመድ ሊታሰሩ የቻሉት ብሎ እየተገረመ አንዱን አሰልጣኝ መንገድ ላይ ያገኝና ይጠይቀዋል። እንዴት ነው እነኝን የሚያካክሉ ትልልቅ ዝሆኖች በዚህ ገመድ የምታስሩት ሲለው ምን አለው? ሚስጥሩ ቀላል ነው። እነዚህ ዝሆኖች ዛሬ አይደለም የሰለጠኑት፣ ገና በልጅነታቸው ነው ይህን የምናደርገው። ይሄ ገመድ ልጅ ሆነው ያስራቸዋል። ይህን በጥሰው መሄድ አይችሉም በጣም በትንሽነታቸው ስለሆነ እና ይህንን ገመድ ለመበጠስ ብዙ ጊዜ ሞክረው ፌል ያደርጋሉ ወይም ደግሞ አይችሉም። ከዛ በኋላ ገመዱን ሊበጥሱ እንደማይችሉ አእምሯቸው ውስጥ ወይም ደግሞ ልቦናቸው ውስጥ ያምናሉ። ከዛ በኋላ ይሄ ገመድ ትልቅ ከሆኑም በኋላ እንደሚበጥሱት አያምኑም። ስለዚህ በዚህ ገመድ በማሰር ትልቁንም ዝሆን ትንሾቹንም ማሰር ይቻላል ሲለው በጣም እየተገረመ ይሄዳል። ደግሞ አንድ የተሞከረ ኤክስፐሪመንት አለ እና ይሄ ኤክስፐሪመንት ምንድን ነው? ውሻውን ያስሩትና በአጠር ባለ ገመድ ምግብ ይቀርብለታል። ውሃ ገመዱን ስቦ ውሃው ጋር አይደርስም። ልክ ውሃው ጋር ወይም ምግቡ ጋር ሊደርስ ሲል ያቅተዋል እና ለረጅም ጊዜ ምግብ እያቀረቡለት ምግቡ መድረስ አይችልም። በኋላ ይጮሃል፣ ይሞክራል፣ መጨረሻ ላይ ተስፋ ይቆርጣል። ከዛ በኋላ ምግቡና ውሃውን አቅርበውለት ገመዱን ፈቱት ከኋላ እና ያውሻ ከዛ በኋላ አልሞከረም። ገመዱ ተፈቷል፣ ግን ውስጡ የሚያምነው ገመዱ እንደታሰረ ነው። ስለዚህ በዛ ሁኔታ ምግቡንም ውሃውንም ሳይበላ ምግቡ ቀርቦለት ውሃውም ቀርቦ ብድግ ብሎ 1 ሜትር ማትሜድ ቦታ ሄዶ መብላት ሲችል በረሃ ሊሞት ችሏል። እና ስለዚህ ገመዱ ያለው አንገቱ ላይ ያለው ገመድ ሳይሆን አእምሮ ውስጥ ያለው ገመድ ህይወቱን እንዳሳጣው ይታወቃል በዚህ ኤክስፐሪመንት። ሌላ እንግዲህ በገጠር በሀገራችንም ውስጥ ፈረሶችን፣ አህዮችን፣ የተለያዩ የቤት እንስሳቶችን ይህን ማድረግ የተለመደ ነው። በልጅነታቸው እንደዛ ይገሯቸውና ከዛ በኋላ በጣም ትንሽ ነገር ላይ እንኳን አሰር አድርገዋቸው ይሄዳሉ። ምንም አይንቀሳቀሱም። እዚህ ስዕሎቹም ላይ እያወራው ያሳዩዋችሁ ላይ ፈረስ ላይ ዝሆን ላይ የተለያዩ ነገሮች ላይ ይሄ ይደረጋል። እና እነዚህ ታሪኮች እንግዲህ በጣም ከፍተኛ የሆነ አፕሊኬሽን አላቸው። ወደኛም ስንመጣ ባህል አካባቢ፣ ልማድ አካባቢ በተለይ በልጅነታችን የለመድናቸው የተነገሩን ነገሮች በምናምናቸው በትልልቅ ሰዎች፣ በወላጆች፣ በአስተማሪዎች በአጠቃላይ ሲባል የሰማናቸው ነገሮች ከፍተኛ የሆነ ጫና ይፈጥሩብናል። ለረጅም ጊዜ የሰው ልጅ 2 ሰዓት ባልሞላ ጊዜ ውስጥ ማራቶንን ሊሮጥ አይችልም። ፊዚዮሎጂካሊ ወይም ደግሞ ከሰው አፈጣጠር ውጪ ነው። በቃ ከ2 ሰዓት በላይ ይፈጅበታል የሚል እምነት ነበረ። በአንድ ወቅት እንግዲህ ብዙዎቻችሁ ታውቁ ይሆናል ኦስትሪያ ቬና ውስጥ ይሄንን ነገር ለመስበር ብዙ ምርጥ የዓለም ሯጮች ተሰብስበው አንድ የኬንያዊ ሯጭ ተመርጦ እሱ 5 ኪሎ ሜትር እያጀቡት በቬና ከተማ ውስጥ ሆል የቬና ሰዎች ወጥተው እያጨበጨቡለት ያንን ሩጫችን 2 ሰዓት ለመስበር ማለት ነው። ያችን